ዓለም ትግራይና ምናምን ቢዋጉ ደንታው አይደለም ብዙ ውጊያ ያስተናገደ ስለሆነ ጆሮም የለውም ጊዜም የለውም። ዓለም ጊዜ ቢኖር ኖሮ ሱዳንን ያዳምጥ ነበር። የዓለምን ነገር አለመገንዘብ ባላማጣ በኩል ተደርጎ ወደ ወሎ በእግር እንቅስቃሴ እንዲያደርጉ ታዘዋል። የህወሓት ታጣቂዎች ባላማጣ ወደ ወሎ ነው ወደ ወልቃይት መስመር አይደለም እየመጡ ያሉት። የዘመኑን የውጊያ ስልትም አለመገንዘብ፣ አሁን እንደ ድሮ ተራራ መያዝ ተራራ መልቀቅ ብቻ ማሰብ። በአገዛዙ በኩል እየተሰማ የሚገኘው መረጃ ፍጹም ከእውነታ የራቀ ነው። የጦርነቱ ደመና በ4 ኪሎ ሰማይ ላይ እያንዣበበ ይገኛል። አብይ አህመድ እጅግ ተደናግጧል። በዚህም የተነሳ ኢላማውን ያልጠበቀ የድሮን ጥቃቶችን በተለያዩ ሲቪል ማህበረሰቦቹ ላይ እያደረገ ሲገኝ በዛሬ ዕለት በአማራ ክልል በአንድ ትምህርት ቤት ላይ ፈተና ላይ ባሉ ተማሪዎች ላይ ሳይቀር የድሮን ጥቃት ማድረሱ ተሰምቷል። በተጨማሪም የትግራይ ጦርነት ፊሽካ ሊነፋ ጥቂት ጊዜያት የቀሩት ይመስላል። በርከት ያሉ የትግራይ ታጣቂዎች በዝግጅት ላይ ሲገኙ በመቀለ ከተማ ላይም ያለውን ድባብ ሙሉ መረጃ ይዘናል። በመረጃው ላይ ታድምጡታላችሁ። እስከ መጨረሻው አብራችሁኑ ነው። አሁን ላይ መቀሌ ውስጥ ምን እየተፈጠረ ነው? ጉዳዩ ብዙዎችን እያነጋገረ ይገኛል። በቦታው የምትገኘው እህታችንን ሊዲያን እንስማት። መቀሌ ውስጥ ምን እየተደረገ ነው ብላችሁ ለምትጠይቁ ወንድመቶቼ እኔ ልንገራችሁ፣ ስራ የለም፣ ህይወት የለም፣ ትምህርት የለም፣ ምንም የለም። በቃ ህይወት ቆሞ ሰውም እየተጠባበቀ ነው። ያቺ የታላቅ ልጇን ሀዘን ያልጨረሰች እናት ታናሽየውም እንደዛ እንዳይሞትባት ብላ በመፍራት ወርቋን ሽጣ ወደ ተለያዩ የኢትዮጵያ ሀገራት ልጆቿን እየላከች ነው። እንደው ከኢትዮጵያ ይሻል ይሆን ብላ ደግሞ ከኢትዮጵያ ውጭ ለምትልከው እናትም ወይ ልጇ ሬሳ ይመጣለታል፣ ካልሆነ ደግሞ ልጅሽ ተይዟልና ብር ላኪ ተብላ መርዷን ትነገራለች። ሀዘን ለቅሶ ነው። በየቤተ ክርስቲያኑ ስትሄድ ምህላ ላይ ያለች እናት ናት። ቀረውን ልጇ እንዳታጣ ስጋት ላይ ናት። ምናልባት ግን የትግራይ እናት ውለታ ያለባችሁ ዛሬም ድረስ የትግራይ እናት ፍቅር በልባቸው ያለ ደጋግ ኢትዮጵያውያን ካላችሁ ምን እናርግ ከኛስ ምን ይጠበቃል ብላችሁ የምትሉኝ ከሆነ ኦርቶዶክስም እስላሙም በየሃይማኖቱ እዚህ ላለነው እዚህ ለቀረነው ወጣት ጸሎት ቢያደርግልን ሰላም አጥቶ ችግርና መከራ ላይ ሆኖ ከሞቆ ቤቱ ወጥቶ ከእናቱ ተለይቶ ቤታቸው ከገፋቻቸው ምናልባት ከቤታችን ትሻላለች ብለው ስላመኑ ነው ወደዛ የመጡትና ባካችሁ መጠጊያ ሆናችሁ ነው ልል የምፈልገው። የአገዛዙ ኃይል ፈተና እየተፈተኑ በነበሩ ተማሪዎችና አስተማሪዎች ላይ የድሮን ጥቃት ፈጸመ። ንጹሃን በአገዛዙ የግፍ ጥቃት ጉዳት ማስተናገዳቸው ተገልጿል። ፈተናው ተቋርጧል። በሌተናል ጀነራል ኢልማ መርዳሳ የሚመራው የአገዛዙ ጉዳይ አስፈጻሚ የሆነው የአየር ኃይል በአማራ ሕዝብ ላይ የተከፈተውን ጦርነት ተከትሎ ሰላማዊ ሰዎች ላይ የሚፈጽመውን ጥቃት ዛሬም አጠናክሮ መቀጠሉን ዛሬ ሰኔ 10 2018 ዓ.ም በእስቴ ወረዳ ቆማ ፋሲደስ ከተማ ቆማ ፋሲደስ ሁለተኛ ደረጃ ትምህርት ቤት የ6ኛ ክፍል ፈተና በመፈተን ላይ ባሉ ተማሪዎችና በፈታኝ አስተማሪዎች ላይ የድሮን ጥቃት መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት ሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ክፍል አስታውቋል። ተማሪዎች እየተፈተኑና አስተማሪዎች እየፈተኑ ባለበት ትምህርት ቤቱ ላይ የተፈጸመው የድሮን ጥቃት ጥሎ ጉዳት እንደደረሰባቸው ፈተናው ሙሉ ለሙሉ መቋረጡን በዚህ የድሮን ጥቃት ንጹሃን ተማሪዎችና አስተማሪዎች የድሮን ጥቃቱ ሰለባ መሆናቸው የገለጸው መረጃ ምንም አይነት ውጊያ ባልተደረገበትና በሌለበት ሁኔታ አገዛዙ ሆን ብሎ አማራን ነው የመጨፍጨፍ አገዛዝ ተልዕኮም ፈጽሟል በማለት ተማሪዎች በሚፈተኑበት ጊዜ እንዲህ አይነት ጭካኔ አገዛዙ የፈጸመው ሌሎች ትምህርት ቤቶች ተማሪዎቻቸውን እንዳይፈትኑና ትምህርት ቤቶች እንዲዘጉ ለማድረግ ነው ማለት አርበኛ ሀቅ ያለው ጸጋ የሜጀር ጀነራል ዋንታ አባተ አንደኛ ኮር ህዝብ ግንኙነት ኃላፊ ዛሬ ሰኔ 10 ቀን 2018 ጥቃቱን አስታኮ ባወጣው መረጃ ገልጿል። ትናንት ያገዛዙ አየር ኃይል ጠላቶቻችንን ለመጨፍጨፍ ዝግጅታችንን አጠናቀናል በማለት አስተያየት የሰጠው ሌተናል ጀነራል ይልማ መርዳሳ አብይ አህመድ ወደ ስልጣን ከወጣ ወዲያ ተልዕኮ ሳይሆን በኢትዮጵያ አገዛዙ ለፈጠረው እርስ በርስ ጦርነት ዓላማዊ ሰዎችን መሰረተ ልማቶችን የጥቃት ኢላማ በማድረግ ተደጋጋሚ ጥቃት ሲፈጽም መቆየቱን ይህን ተከትሎም በጦር ወንጀል ሊጠየቁ ከሚባሉ ያገዛዙ ባለስልጣናት መካከል ሌተናል ጀነራል ይልማ መርዳሳ የአየር ኃይሉ አዛዥ አንዱ መሆኑን ጠቅሶ መዘገባችን አይዘነጋም። ባላማጣ በኩል ተደርጎ ወደ ወሎ በእግር እንቅስቃሴ እንዲያደርጉ ታዘዋል። የህወሓት ታጣቂዎች ባላማጣ ወደ ወሎ ነው ወደ ወልቃይት መስመር አይደለም እየመጡ ያሉት።
ሰው ጦርነቱ በዛ መስመር እንዲሆን በወሎ አካባቢ እንዲሆን ፈልገዋል ማለት ነው። በእግር የሚመጡ ትላንትም እንደተናገርኩት ጥንቃቄ ነው፣ በጥንቃቄ እንዲጓዙ ነው። መኪኖችን መጠቀም አደጋው ከፍ ያለ ስለሆነ አርሚ 15 በእግር እንዲሄድ ነው። ከዛ ወደ ኤርትራ ደግሞ እንዲሄድ ነው። ወደ ኤርትራ ነው አርሚ 15 ተሽጧል ማለት ይቻላል። አርሚ 15 ዛሬ ወደ ኤርትራ ሄዶ በኤርትራ ተሽከርካሪዎች እንዲጠቀም ታዟል። እንግዲህ በፊት የተመቱት ወደ ሱዳን ሲሄዱ ነው። ለሱዳን የተሸጡ ናቸው እነሱ። በዚህ ዘመን እንደዚህ አይነት ቃል መጠቀም በራሱ ቀፋፊ ቢሆንም ነገር ግን አሁን ለኤርትራም እየተሸጡ ነው ማለት ይቻላል። ኤርትራ ትግራይ ውስጥ ሂውማን ሺልድ አድርጎ ብችል አማራ ውስጥ አድርጎ መዋጋት ቢፈልግም ሌላም ተጨማሪ ኃይል የፈለገ ነው ማለት ነው። በትልልቅ የተሽከርካሪዎች ጫኑ ወደ ኤርትራ እየተጓዙ ነው። እንግዲህ ይሄ ምን ሊያስከትል ይችላል ተብሎ ይጠበቃል።